ግማታሙ የኢትዮጵያ ብሔራዊ ቡድን ማሊያውን 11,000 ብር ወይም ደግሞ 60 ዩሮ መሸጥ ጀምሯል። የእንግሊዝን ይዩት። የእንግሊዝ ማሊያ የሚሸጠው 50 ዩሮ አካባቢ ነው። 49 ምናምን 50 ዩሮ አካባቢ ነው። የሴኔጋል ሻምፒዮን የሆነችው የአፍሪካን ዋንጫ አንስታ ሻምፒዮን የሆነችው ሀገር የምትሸጠው ማሊያዋን 30 ዩሮ ነው። ይኸው ገብታችሁ ማየት ትችላላችሁ። የኢትዮጵያ ብሔራዊ ቡድን 60 ዩሮ። እኛ ማናውቀው ሌላ ብሔራዊ ቡድን አለን እንዴ? ዓለም ዋንጫ ምናምን አፍሪካ ዋንጫ የበላ ብሔራዊ ቡድን አለን? እንዴት ነው የኢትዮጵያ ብሔራዊ ቡድን ከእንግሊዝ ብሔራዊ ቡድን በተሻለ መልኩ ማሊያ የሚሸጠው? ከነ ማንቸስተር ከነ አርሰናል በተሻለ መልኩ 60 ዩሮ አንድ ማሊያ የሚሸጠው? ኧረ ተው እንተፋፈር። ኧረ ኢትዮጵያ እግር ኳስ ፌዴሬሽን ሌብነትህን በልክ አድርገው። ምን አይነት ነገር ነው የምናየው? ውርደት አይደለ እንዴ? 11,000 ብር አንድ ማሊያ 11,900 ብር 12,000 ብር በለው ኦልሬዲ። ምን ለመሆን ነው የኢትዮጵያን ብሔራዊ ቡድን አሁን 12,000 ብር እንኳን ማሊያውን ልገዛው ቲሙ ቢፈርስ ደስተኛ ነኝ።